አስተላኝ ዶክተር ሰይፈ እባላለሁ። ፊትን በአጭር ጊዜ የሚያቀሉ የፊት ሳሙናዎች አንዳንዶቹ ከጊዜ በኋላ ጉዳትን የሚያስከትሉ ሊሆኑ ይችላሉ። ብዙ አረፋና አነስተኛ የስብ መጠን ያለው ሳሙና ፊትን አመድ ያስመስላል። ደረቅና ቁጡ ቆዳ ላላቸው ሰዎች አይስማማም። ከፍ ያለ የስብ መጠን የሚይዝ ሳሙና አሲዳማነቱ ከቆዳ ጋር ተቀራራቢ ከሆነ የቆዳ እርጥበትን ይጠብቃል። ሲታጠቡበትም አመድ አያስመስልም። በፀሐይ የተጎዳ ቆዳና ቁጡ ቆዳ ላለው ሰው ደግሞ ከደረቅ ሳሙና ይልቅ ውሃ የማያስፈልጋቸው ፈሳሽ ሳሙናዎች የተሻሉ ናቸው። ደረቅ የፊት ሳሙና በፋብሪካ ደረጃ በሁለት መንገድ ሊመረት ይችላል። ሳሙናው ለገበያ ሲቀርብ ደግሞ እንደሚጨመርበት ግብዓት ለተለያየ ጥቅም ይውላል። ለምሳሌ ኮጂክ አሲድ እና ግሉታቲዮን የሚይዙ ሳሙናዎች ቆዳን የማቅላት ባህሪ ስላላቸው ለማድያትና ለጥቋቁር ነጠብጣቦች ይሆናሉ። የጸረ ፈንገስ መድኃኒት የተጨመረባቸው ሳሙናዎች ደግሞ ጭርትና ቋቁቻ ላለበት ሰው መታጠቢያዎች ይሆናሉ። ለብጉር፣ ለእከክ፣ ለቆዳ አለርጂና ለተለያዩ የቆዳ ችግሮችም ጭምር የሚውሉ የተለያዩ የሳሙና አይነቶች አሉ። ታዲያ ቆንጆ የሚባለው የፊት ሳሙና የትኛው ነው? ለየትኛው የቆዳ አይነት? በዚህ ቪዲዮ ላይ ደረቅ የፊት ሳሙና አይነቶችን በተመለከተ አጠር አድርጌ ለእናንተ አደርሳለሁ። አዲስ ቪዲዮ እንደለቀኩኝ ለአንድ ሰዓት ያህል በኮሜንት ላይ ለሚጠየቁ ጥያቄዎች ወዲያውኑ ምላሽ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። አንድ ሰው ጥርት ያለ ቆዳ እንዲኖረው ተስማሚ የሆነውን የፊት ሳሙና መርጦ መጠቀም የመጀመሪያው ተግባር ነው። ነገር ግን የፊት ሳሙናን ብቻ መጠቀም የአንድ ሰውን ቆዳ የጠራ እንዲሆን ያደርጋል ማለት አይደለም። ጥርት ያለ ቆዳ ሲባልም ደግሞ ቀይ የሆነ ቆዳ ማለትም አይደለም። አንድ ሰው ጠይምም ሆነ ቀይ ያለው የቆዳ ቀለም ያልተዘበራረቀና ትክክለኛውን የእርጥበት መጠን እስከያዘ ድረስ የዛ ሰው ቆዳ ጤናማና ጥርት ያለ ይሆናል ማለት ነው። ታዲያ የአንድ ሰው ቆዳ ጥርት ያለ እንዲሆን 3 መሰረታዊ የቆዳ ጤና አጠባበቅ መንገዶችን መከተል ግዴታ ነው። እነዚህም የቆዳን ንጽህና መጠበቅ፣ የቆዳን እርጥበት መጠበቅና ቆዳን ከፀሐይ ጨረር መከላከል ናቸው። የቆዳ ንጽህናን ለመጠበቅ በደረቅና በፈሳሽ መልክ የተዘጋጁ የተለያዩ የሳሙና አይነቶች አሉ። ታዲያ ገበያ ላይ በደረቅ መልክ የተዘጋጁት የሳሙና አይነቶች በሁለት መንገድ ሊዘጋጁ ይችላሉ። አሲዳማ ሆነው ወይም ደግሞ በመደበኛ መልኩ ቤዛማ ሆነው። አሲዳማ የሆኑት ደረቅ ሳሙናዎች ሲንተቲክ ዲተርጀንት ናቸው። ይህንን ወደ በኋላ ላይ ሰፋ አድርጌ አብራራለሁ። መደበኛ የሆኑት ደረቅ ሳሙናዎች ደግሞ ከሁለት ዋና ዋና ግብአቶች ይዘጋጃሉ፣ ከኬሚካል እና ከስብ። ሳሙናን ለማዘጋጀት የሚያስፈልገው ኬሚካል ሶዲየም ሃይድሮክሳይድ በመባል ይታወቃል። ይህንን ኬሚካል አብዛኞቻችሁ ታውቁታላችሁ። ሽንት ቤት ሲደፈን ለመክፈት የሚያገለግል ኬሚካል ነው። በየትኛውም የህንፃ መሳሪያዎች ሊሸጥ ይችላል። እነዚህን ሁለት ግብአቶች ወይም ይህንን ኬሚካል ከስብ ጋር አቀላቅሎ በማማሰል ብቻ አንድ ሰው በቤት ውስጥ ሳሙና ማዘጋጀት ይችላል። ታዲያ ለፊት መታጠቢያነት የሚያገለግሉ ሳሙናዎች በፋብሪካ ደረጃ ሲዘጋጁ የኬሚካል መጠናቸው ቆዳን እንዳይጎዳ ሲባል የሚጨመርባቸው የስብ መጠን ከፍ ያለ ይሆናል። አንድ ሳሙና የስብ መጠኑ ከፍ ባለ ቁጥር ቆሻሻን የማስለቀቅ አቅሙ ይቀንሳል። ነገር ግን ያ ሳሙና ቆዳን የማያደርቅ ወይም ቆዳን የማይጎዳ ይሆናል። ታዲያ በዚህ መልኩ የሚዘጋጁ የፊት ሳሙናዎች አንዳንዶቹ የተጠቃሚውን ቀልብ ለመሳብ ሲባል በውስጣቸው ሽቶና የተለያዩ ግብዓቶች ሊጨመርባቸው ይችላል። ለምሳሌ በውስጣቸው እርድ ሲጨመርባቸው የእርድ ሳሙና፣ ወተት ሲጨመርባቸው ደግሞ የወተት ሳሙና ሆነው ለገበያ ይቀርባሉ ማለት ነው። ታዲያ በዚህ መልኩ የተመረቱና በውስጣቸው ከፍ ያለ የስብ መጠን የሚይዙ ሳሙናዎችን ስንመለከት የመጀመሪያው የፈረንሳይ ምርት የሆነው ማርሲሌ ሳሙና ነው። ይህ ሳሙና በውስጡ እስከ 72 በመቶ የሚሆን የስብ መጠን ይይዛል። ለክስ በመባል የሚታወቀው የፊት ሳሙና ደግሞ እስከ 68 በመቶ የሚሆን የስብ መጠን አለው። ከዚህም ውጭ ያሉ እንደ ብሪዝ እና ጆንሰን ቤቢ ሶፕ የመሳሰሉትም ከፍ ያለ የስብ መጠን ያላቸውና ቆዳን የማያደርቁ ተስማሚ የሆኑ የፊት ሳሙና አይነቶች ናቸው። ሌላው ደግሞ በተመሳሳይ መልኩ የሚመረቱ ብርሃን አስተላላፊ የሆኑ የፊት ሳሙናዎች አሉ። ከእነዚህ ውስጥ ለመጀመሪያ ጊዜ የተመረተውና እስካሁንም በገበያ ላይ የሚገኘው ፔርስ በመባል የሚታወቀው የፊት ሳሙና ነው። ይህ ሳሙና ከፍ ያለ የቅባት መጠን ያለውና በውስጡ ተጨማሪ የሆኑ የቆዳ ማርጠቢያዎችንም ይይዛል። ከተመሳሳይ የሳሙና አይነቶች ጋር ሲወዳደር የኬሚካል መጠኑ ትንሽ አነስ ያለና ፊትን የማያደርቅ የሳሙና አይነት ነው። ይህ ሳሙና መደበኛ፣ ድብልቅና ደረቅ ያለ የቆዳ ይዘት ላላቸው ሰዎች ተስማሚ ሳሙና ነው። ሁለተኛው የሳሙና አይነት ደግሞ ቀደም ሲል የገለጽኩት ሲንተቲክ ዲተርጀንት ነው። አዘገጃጀቱ ከመደበኛ የሳሙና አይነት በተለየ መልኩ የሚዘጋጅና አሲዳማነቱ ከተፈጥሯዊ የቆዳ አሲዳማነት ጋር ተቀራራቢነት ያለው ደረቅ የሳሙና አይነት ነው። ይህ የሳሙና አይነት በአጭር ስሙ ሲንዴት በመባል ይታወቃል። ለመጀመሪያ ጊዜ ያመረተው ዶቭ ነው። ታዲያ እነዚህ ሳሙናዎች ብዙ አረፋን የመፍጠር ባህሪ የላቸውም። በምትጠቀሟቸው ጊዜም እንደ ክሬም አይነት ለዛን ይሰጣሉ። ሳሙናዎቹ ቆዳን የማድረቅ ባህሪ ስለሌላቸው በተለይ ደረቅ ወይም ቁጡ የሆነ ቆዳ አይነት ላላቸው ሰዎች የተሻሉ ሳሙናዎች ናቸው። ከዶቭ ውጪ እነዚህን የሳሙና አይነቶች የሚያመርቱ የተለያዩ ፋብሪካዎችም አሉ። ለምሳሌ እዚህ ጋር በምስሉ ላይ የምትመለከቷቸው እንደ ሞይስቸሬክስ፣ ሴታፊል፣ ሴባሜድ እና እንዲሁም የተለያዩ ፋብሪካዎች በተመሳሳይ መልኩ እነዚህን ሳሙናዎች ያመርቷቸዋል። እንደዚህ አይነት ሳሙናዎችን ስትገዙ ታዲያ ላያቸው ላይ ሲንዴት የሚል ጽሑፍ የተጻፈባቸው መሆኑን ማስተዋል አለባቸው። ከነዚህ ውጭ ያሉ የሳሙና አይነቶች ደግሞ ፊትን የሚያቀሉ ሊሆኑ ይችላሉ፣ ወይም ደግሞ የመድኃኒትነት ባህሪ ያላቸው ሳሙናዎች ሊሆኑ ይችላሉ። መጀመሪያ የመድኃኒትነት ባህሪ ያላቸውን ሳሙናዎችን እንመልከትና በመቀጠል ፊትን የሚያቀሉ ሳሙናዎችን አንድ በአንድ እናያለን።
የመድኃኒትነት ባህሪ ያላቸው የሳሙና አይነቶች ለተለያዩ አይነት የቆዳ ችግሮች ታስበው የተዘጋጁና በውስጣቸው ተጨማሪ መድኃኒቶችን የሚይዙ የሳሙና አይነቶች ናቸው። በጠቅላላው ሜዲኬትድ ሶፕ በመባል ይታወቃሉ። በውስጣቸው እንደሚጨመረባቸው የመድኃኒት አይነት ለቆዳ ፈንገስ፣ ለባክቴሪያ፣ ለፓራሳይት እና የብጉር ሽፍታን ለመቀነስ የሚያስችሉ ሆነው ይዘጋጃሉ። የጸረ ፈንገስ ባህሪ ያላቸው ሳሙናዎች በተለይ እንደ ጭርት፣ ቋቁቻና ጮክ የመሳሰሉ የላይኛውን የቆዳ ክፍል የሚያጠቁ የፈንገስ በሽታዎች ላለባቸው ሰዎች መታጠቢያነት የሚያገለግሉ ናቸው። ለምሳሌ እዚህ ጋር የምትመለከቷቸው የሳሙና አይነቶች በውስጣቸው እንደ ኬቶኮናዞል፣ ክሎትሪማዞል እና ሰልፈር የመሳሰሉ የጸረ ፈንገስ መድኃኒቶች የተጨመረባቸው ሳሙናዎች ናቸው። እነዚህ ሳሙናዎች ለገበያ ሲቀርቡ አብዛኛውን ጊዜ አንቲፈንጋል የሚል ጽሑፍ ላያቸው ላይ ይጻፍባቸዋል። የእግር ሽታ ለሚያስቸግረው እንዲሁም ቋቁቻና ጭርት የመሳሰሉ የቆዳ ችግሮች ላለባቸው ሰዎች ከመደበኛ ሕክምና ጋር የሚያግዙ የሳሙና አይነቶች ናቸው። ፀጉር ላይ ለሚወጣ ፈንገስ ወይም ፎሮፎር ሲሆን ደግሞ እነዚሁ መድኃኒቶች በሻምፖ መልክ ተዘጋጅተው ለገበያ ይቀርባል። የጸረ ተዋሲያን ባህሪ ያላቸው ሳሙናዎች ደግሞ አብዛኛውን ጊዜ በውስጣቸው የሚጨመርባቸው ንጥረ ነገር እንደ ትራይክሎሰን እና ትራይክሎካርባን የመሳሰሉት ናቸው። ይህንን ንጥረ ነገር የሚይዙት ሳሙናዎች አንቲሴፕቲክ የሚል ጽሑፍ ላያቸው ላይ ይጻፍባቸዋል። ታዲያ እነዚህ ሳሙናዎች ምንም እንኳን የጸረ ተዋሲያን ባህሪ ያላቸው ቢሆንም የቆዳ በሽታን የማከም አቅም የላቸውም። እንደውም ከቅርብ ጊዜ ወዲህ የተሰሩት ጥናቶች እንደሚያመላክቱት እነዚህ ሳሙናዎች ከመደበኛ የገላ ሳሙና የዘለለ ጥቅምም እንደሌላቸው ነው። ሌላኛው ሳሙና ውስጥ የሚጨመረው መድኃኒት ደግሞ ሞኖሰልፊራም በመባል ይታወቃል። የጸረ ፓራሳይት ባህሪ ያለው መድኃኒት ነው። ይህንን መድኃኒት የሚይዘው የሳሙና አይነት ቴትሞሶል በመባል ይታወቃል። ከዚህም ውጭ ያሉ የተለያዩ የሳሙና አይነቶች ይህንን ንጥረ ነገር በውስጣቸው ሊይዙ ይችላሉ። ይህንን ንጥረ ነገር በውስጣቸው የሚይዙ የሳሙና አይነቶች የእከክ በሽታ ላለባቸው ሰዎች የሚያገለግሉ ናቸው። አለርጂ ወይም የቆዳ ቁጣ ላለባቸው ሰዎች ማለት አይደለም። በሕክምናው ስኬቢስ በመባል የሚታወቅ የእከክ በሽታ አለ። ይህ በሽታ አብዛኛውን ጊዜ ልጆች ላይ ይታያል። በንክኪና ልብስ በመቀያየር በቀላሉ የሚተላለፍ የቆዳ በሽታ ነው። ይህ ሳሙና ታዲያ እንዲህ አይነት የቆዳ በሽታ ላለባቸው ሰዎች ከሕክምና ጋር እንዲጠቀሙት ታስቦ የተዘጋጀ ሳሙና ነው። በተለይ ከብዙ ልጆች ጋር ሲጫወቱ ለሚውሉ ታዳጊዎች ንጽህናቸውን ለመጠበቅ ይህንን ሳሙና ብትጠቀሙ የእከክ በሽታ እንዳይተላለፍባቸው ለመከላከል ይረዳል። ሌሎቹ የሳሙና አይነቶች ደግሞ ለብጉር ሽፍታ የተዘጋጁና ፊትን የማቅላት ባህሪ ያላቸው የሳሙና አይነቶች ናቸው። ለብጉር ሽፍታ የሚሆኑት ደረቅ የሳሙና አይነቶች በውስጣቸው ሳሊሲሊክ አሲድ እና ቤንዛይል ፐሮክሳይድ የተጨመረባቸው ወይም ሁለቱንም ግብዓቶች አንድ ላይ የሚይዙ ሊሆኑ ይችላሉ። ብጉር የሚያስቸግራቸው ሰዎች እነዚህን ሳሙናዎች ከሕክምና ጎን ለጎን ቢጠቀሟቸው የተሻሉ ናቸው። በተለይ ደግሞ ከልክ ያለፈ ወዝ የሚያስቸግራቸው ሰዎች በውስጡ ሳሊሲሊክ አሲድ ብቻ የሚይዘውን ሳሙና ቢጠቀሙ የተሻለ ነው። ፊትን የማቅላት ባህሪ ያላቸው የፊት ሳሙናዎች ጉዳት የሚያስከትሉ ወይም ደግሞ ጉዳት የማያስከትሉ ሊሆኑ ይችላሉ። ጉዳት የማያስከትሉና ተስማሚ የሆኑ ፊትን የሚያቀሉ የፊት ሳሙናዎች በውስጣቸው አዛሊክ አሲድ፣ ኮጂክ አሲድ፣ ግሉታቲዮን እና ሬቲኖል የመሳሰሉ ግብዓቶችን ሊይዙ ይችላሉ። እዚህ ጋር በምስሉ ላይ እንደምትመለከቷቸው ማሸጊያቸው ላይ እነዚህ ግብዓቶች እንዳሏቸው በግልጽ ይጻፉባቸዋል። እነዚህን ሳሙናዎች አብዛኛውን ጊዜ የብጉር ጥቋቁር ነጠብጣብና ማዲያት የሚያስቸግራቸው ሰዎች ከሕክምና ጎን ለጎን ቢጠቀሟቸው የተሻለ ውጤትን ሊያስገኙ ይችላሉ። በሌላ መልኩ ደግሞ በአጭር ጊዜ ውስጥ ፊትን የማቅላት ባህሪ ያላቸውና ጉዳት የሚያስከትሉ ሌሎች ሳሙና አይነቶች አሉ። እነዚህ ሳሙናዎች በውስጣቸው የስቴሮይድ መድኃኒት በድብቅ የተጨመረባቸውና የሃይድሮኩዊኖንና የሜርኩሪ መጠናቸው ከፍ ያሉ ሳሙናዎች ናቸው። ታዲያ እነዚህ ሳሙናዎች ሕገ ወጥ ከመሆናቸው የተነሳ አብዛኛውን ጊዜ የሚይዙት ንጥረ ነገር ላያቸው ላይ አይጻፍም። ወይም የተጠቃሚውን ትኩረት ለመሳብ ሲባል ከእጽዋት የተሰሩ ወይም ዋይትኒንግ የሚል ጽሑፍ ብቻ ላያቸው ላይ ሊጻፍባቸው ይችላል። እነዚህን አይነት የፊት ሳሙናዎች የሚጠቀሙ ሰዎች ታዲያ በጊዜው ፊታቸው ጥርት የማለትና የመቅላት ባህሪን ያሳያል። ነገር ግን ከጊዜ በኋላ መጠቀም ሲያቆሙ የቆዳ መሳሳት፣ የቆዳ ማሳከክና መጥቆር ሊያጋጥማቸው ይችላል። ታዲያ በዚህ ቪዲዮ ላይ ያልጠቀስኳቸው የተለያዩ የሳሙና አይነቶችም አሉ። ከሳሙና በተጨማሪ ደግሞ በፈሳሽ መልክ የተዘጋጁ የተለያዩ የክሊንሰር አይነቶችን በገበያ ላይ ይገኛሉ። ተስማሚ ስለሆኑ የክሊንዘር አይነቶች በሌላ ቪዲዮ ተመልሼ እመጣለሁ። ለዛሬ ያዘጋጀሁት ይኸው ነበር። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ